እጃችሁ ላይ ቁልፍ አለ። እግዚአብሔር ቁልፍ አስቀምጧል። ምህረት የሚባል ቁልፍ። ብዙዎቻችን የታሰርነው አስረን ነው። እባካችሁ ንፍታ። በእግዚአብሔር ፊት ብቁ ምትሆኚው ስትፈወሽ በደልሽ ይቅር ሲባል ነው። በደልሽ ይቅር እንዲባል ደግሞ የበደሉሽን ይቅር በይ። በደልክ እንዲማርልህ የበደሉክን ማር። የሚምሩ ብፁዓን ናቸው ይማራሉ። ትማሩ ዘንድ ማሩ። እግዚአብሔር ሲያወራ ሰውን ይጠቀማል። ምን አይነት ሰው? የተፈታን ሰው። እግዚአብሔር ሲሰራ የታሰረችው አህያ ላይ አይደለም የተቀመጠው፣ የተፈታች አህያዋ ላይ ነው የተቀመጠው። ዛሬ እግዚአብሔር ሊሰራባችሁ ሲፈልግ መፈታት አለብን። ያቺን አህያ ገመድ ነው ያሰራት። እኔና እናንተን ግን ብዙ ነገር አስሮናል። ቂም አስሮናል፣ ትዕቢት አስሮናል፣ የዓለም ፍቅር አስሮናል፣ ገንዘብን መውደድ አስሮናል። ሙሉ ለሙሉ ራሳችንን ሰተን እግዚአብሔር እንዳይሰራብን ብዙ ነገር እየጎተተን ነው ያለው። ታስሮ ለእግዚአብሔር መጠቀሚያ መሆን አይቻልም። ሰው ከታሰረ ለእግዚአብሔር እንዴት ነው አፍ መሆን የሚችለው? ሙሴ ጋር እግዚአብሔር ሲሄድ መጀመሪያ እንዲህ አለው፣ ሙሴ ሙሴ ብሎ ጠራው። አቤት ብሎ ወደ ቁጥቋጦ ሊጠጋ ሲል ያለህበት መሬት የተቀደሰች ነው፣ ጫማህን ምን በል አውልቅ አለው። መጣል ያለብህ ነገር አለ፣ ማውለቅ ያለብህ ነገር አለ፣ የታሰረ ነገር መፈታት አለ፣ የረከሰ አንደበት መለወጥ አለበት እግዚአብሔር እንዲጠቀምብን። የሰው ልጆች ወደ እግዚአብሔር ሕልውና ውስጥ እንዳይገቡ ከሚያስራቸውና ከሚይዛቸው ትልቁ ስራት ይቅር አላላችሁምና ይቅር አትባሉ።